ሰግጥ 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 ለሕይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ ሰግጥ 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 ፈምስ ፈምስ ሰግጥ ፈምስ መሰገጤ ለዛሬ ማንነቴ። ሰላም ጤና ይስጥልኝ። ዘካርያስ ጥበቡ መስፍን እባላለሁ። እንዴት ናችሁ? ደህና ናችሁ ወይ? ኢትዮጵያ ወጣቶች ለማስተላለፍ ነው መልእክት የመጣሁት። ካለችን ጊዜ ትንሽ ቆጠብ አድርጌ ነው። እንዴት ናችሁ? ደህና ናችሁ ወይ? ደህና ሰነበታችሁ ወይ? ምን አዲስ ነገር አለ? አይኖ በጣም ብዙ አዲስ ነገሮችን እያየው ነው፣ እየሰማውኝ ነው። ግን በጣም የሚያሳዝን ነው። አዶናይ ወንድማችንን ብዙ ሰዎች አታክ እያደረጉት ነው። እንዲሁም አንዳንድ ተጽዕኖ ፈጣሪ ነን የሚሉ ሰዎች፣ የሶሻል ሚዲያ ሰዎች፣ የሃይማኖት መሪዎች ከባድ የሆነ ተጽዕኖ ሊያሳድሩበት ደከመኝ ሰለቸኝ ሳይሉ ተጽዕኖ ሊያሳድሩበት እየሞከሩ ነው። ወንድማችን አዶናይ ግን ሰግጥ ፈምስ ያልኩት እኔ በዓላማችሁ ላይ ነው ብሎ በተደጋጋሚ ኤክስፕሌን አድርጓል። አውቆ የተኛ ቢቀሰቅሱት አይሰማም ነውና እባካችሁ አዶናይን ብታስቆሙት እኔን ማስቆም ስለማትችሉ እኔ ደግሞ አሁንም በድጋሚ ሰግጥ ፈምስ ወታደር ነበረ፣ ዓላማው ላይ ሰገጠ፣ ፈመሰ። ዛሬ ኢትዮጵያን እየገዛ ነው። ማን ነው? ለምን? ሰገጠ፣ ፈመሰ። ኢኖረሜን እኔም ዛሬ እዚህ የምታዩኝ ትናንትና በረንዳ ዳሪ የነበርኩ ሰው ነኝ። ዛሬ ካናዳ ነው ያለሁት። በጣም ቢዩቲፉል ላይፍ ነው ያለኝ። ለምንድን ነው? በዓላማዬ ስለሰገጥኩኝ ነው። ከሃይማኖቴ ጋር ስለተጣበቅኩኝ ነው። ስለዚህ ይህንን ነገር ደከመኝ ሰለቸኝ ሳትሉ ሰግጡ፣ ፈምሱ። ተማሪዎች ናችሁ፣ በትምህርታችሁ ሰግጡ። ሰራተኞች ናችሁ፣ በስራችሁ ሰግጡ። ሳይመር የሚጣፍጥ ነገር የለምና ደከመኝ ሰለቸኝ ሳትሉ ሰግጡ፣ ፈምሱ። ሰው የደረሰበት ቦታ ለመድረስ ድካም፣ ስቃይ፣ ረሃብ፣ ጥማት ሰውን ሰው ያደርጋል። ወዳችኋለሁ። በርቱ፣ ጠንክሩ፣ ሰግጡ፣ ፈምሱ።